plus ደግሞ አሁን ላይ አላለን በቃ ያቺ የሰኞው ሞመንት most of time ምንለው ጂም አትጀምርም ሲባል ቆይ ሰኞው ይምጣና ምን ላችሁ ነው መውደቅን ሳይሆን መፍራት ያለበት ራንደምሊ ነው እንደዚህ የመጣሁት ባለፈው ራሱ እንደ ራንደምሊ ነው ተዘጋጀሁት የሆነ ቪዲዮ ሰርቼላችሁ ነበር so በዛ መሰረት Hello and welcome back guys. Alright, almost ያኛውን ቪዲዮ ሰርቼ ከሳምንት በኋላ ተመልሼላችኋለሁ so of course ላለፉት 2 ወራት like በዚያው ቻናል ላይ ጠፍቼላችኋለሁ እንዲሁም ደግሞ ዋናው ቻናል ላይ which is የኤዱኬሽናል ቻናል ራሱ ጠፍቼባችኋለሁ ለዛ ደግሞ ሶሪ በቅድሚያ ያላችኋለሁ so you know guys most of time እኛ መንፈራው መውደቅን ነው ነገር ግን መውደቅን ሳይሆን መፍራት ያለብን as my understanding ወርቆ መቅረትን ነው right so በማንኛውም ነገር ውስጥ በማንኛውም ሁኔታ ስትራግል ያጋጠማችሁ ሊሆን ይችላል ፕላስ ደግሞ በየትኛውም ህይወታችሁ አንፃር ስትራግል ያደረጋችሁ ሊሆን ይችላል እንዲሁም ደግሞ like መጀመሪያ የምትፈልጉት ነገር አለ ነገር ግን like perfectionism በመጣባበቅ እንዲሁም ደግሞ like ነገሮች ፐርፌክት እስኪሆኑላችሁ ድረስ ፕላስ ደግሞ ነገሮች ሁሉ እንዳሰባችሁት እንደፈለጋችሁት እስኪሆኑላችሁ ድረስ በመጣባበቅ ጊዜያችሁን ያቃጥላችሁ ትገኛላችሁ trust me guys አብዛኞቻችን most of time የሚያስቸግረን ያሰብነውን ነገር መጀመር or ደግሞ ለመጀመር how like ነገሮችን ማቀድ ሳይሆን procrastination ነው right so procrastination ማለት ደግሞ how like አላለን በቃ ያቺ የሰኞው ሞመንት ሰኞው most of time ምንለው ጂም አትጀምርም ሲባል ቆይ ሰኞው ይምጣና ሰኞ ጀምራለሁ okay so ክላስ አትጀምርም ሰኞ አንድ ላይ እሄዳለሁ so አለች በቃ ያቺ ሞመንት በቃ so ሶሻል ሚዲያ ኮንቴንት ክሬት ማድረግ አትጀምር ቆይ ማቴሪያል ላሟላ የስቱዲዮ ሴትአፕ ላሟላ እንዲሁም ደግሞ ሃውስ ላይ ጸዴ ካሜራ ይኖረኝ right like እንደዚህ ያለን ከራሳችን ጋር እየተካከረን ለራሳችን እየዋሸን ፕሮካስቲኔት በማድረግ like ጊዜው እየሄደ እኛም በዛው ልክ ፕሮካስቲኔት እያደረግን እንሄዳለን እንዲሁም ደግሞ ነገ እያለን እንሄዳለን እንጂ ያ ነገ ሲመጣ ራሱ ለሌላ ለነገ ቀጣይ እናስተላልፋለን right so ምን ላልሽው ፈልጌ ነው መጣው መውደቅን ሳይሆን መፍራት ያለባችሁ ወርቃችሁ መፍራት ነው right so just on randomly ነው እንደዚህ የመጣሁት ባለፈው ራሱ እንደ randomly ለመተኛት የተዘጋጀሁት የሆነ ቪዲዮ ሰርቼላችሁ ነበር so በዛ መሰረት ዛሬም randomly እንዲህ ያለኝን ሀሳብ ሼር ላድርግላችሁ ብዬ መጥቻለሁ so ምን ላችሁ ነው ዋናው ፖይንቴ በዚህ ቪዲዮ just ፕሮካስቲኔት ማድረጉ ይበቃችኋል trust me ነገ ባላችሁ ቁጥር ነገሮች ወደዛ እየከበደላችሁ ነው እንዴም ደግሞ ነገ ባላችሁ ቁጥር sorry I was like this I think this not so ነገ ባላችሁ ቁጥር ነገሮች ወደዛ እየከፉ ነው የሚሄዱ right so በቃ ነገ ባላችሁ trust me በቃ ሶሻል ሚዲያ ላይ መውጣት ትፈልጋላችሁ እንዴ ደግሞ የሆነ መጀመሪያ የምትፈልጉት ነገር አለ መጀመሪያ የምትፈልጉት ኤዱኬሽን አለ መጀመሪያ የምትፈልጉት አሁን like ኮርስ አለ just start it right ጀምሩ በቃ ምንም ፕሮካስቲኔት ማድረግ አያስፈልጋችሁ trust me ፕሮካስቲኔት ባደረጋችሁ ቁጥር ወይም ደግሞ ነገ ባላችሁ ቁጥር ነገሮች ወደዛ እየከበዱላችሁ ይመጣል so ነገ ማለቱን አቁሙ ምክንያቱም አብዛኞቻችን ነገ እንላለን እንጂ ያ ነገ ሲመጣ ደግሞ ለሌላ ነገ እናስተላልፋለን ነገሩ right ተረድታችሁኛል ብዬ አስባለሁ so just ያላችሁ ነገር ይዛችሁ ባለፈውም ብያችኋለሁ አሁንም እደግምላችኋለሁ trust me ነገ ባላችሁ ቁጥር ነገሮች ወደዛ እየከበደባችሁ ይመጣል right so ባላችሁ ነገር መጀመሪያ የምትፈልጉት anything just try it right so በቃ ወርቃችሁ መማር ይሻላችኋል right ነገ በማለት ፕሮካስቲኔት ከማድረግ ይልቅ በነገሩ ሞክራችሁ just try አድርጋችሁ ፌል ብታደርጉ ይሻላል so my point is just ጀምሩ ፕሮካስቲኔት ማድረግ ምንም አይጠቅማችሁም trust me most of time እኔ ያሳለፍኩት ነገሮች ላይ ፕሮካስቲኔት በማድረግ ነገ ጀምራለሁ ነገሮች ፐርፌክት ሲሆኑ ጀምራለሁ በማለት like መጀመር ካለብኝ ነገሮች እንዲሁም ደግሞ ራሴን ስኬል አፕ በማድረግ ባለብኝ ልክ ስኬል አፕ አደረኩኝ right like ቆማችኋል ማለት ወይ ነው ወደፊት ይሄዳችሁ አይደለም ማለት like ነገ የተሻለ ነገር ለማድረግ እየተዘጋጃችሁ ማለት አይደለም ከጊዜ በኋላ አብራችሁ እስካልሄዳችሁ ድረስ trust me ወደኋላ እየቀራችሁ ነው የምትሄዱት so just ባላችሁና በተሰጣችሁ ነገር ጀምሩ ፕሮካስቲኔት ባደረጋችሁ ቁጥር ነገሮች ወደዛ እየከበደባችሁ ነው ማለት so just ባላችሁ ነገር ጀምሩ like እኔ ራሱ እንደዚህ ምንም አላጋነንኩባችሁ just ባለኝ ነገር like ቤቼ ከሰራኋቸው ነገሮች ጋር just መጣውላችሁ ሐሳቤን ሼር አደረኩላችሁ
ምንም የተጋነነ ነገር የለም። የስቱዲዮ ሴታፕ ምናምን ብላችሁ መጨናነቅ አይጠበቅባችሁ። ጃስት እኔ እያደረግን ስኪል አፕ እያደረግን እንሄዳለን። ትሩ ታይም እያንዳንዷን ነገር እንማማራለን እና ነገ አዲስ ቀን ነው። የነገ ጀንበር ምን ይዛ እንደምትመጣ ማናችንም ብንሆን አናቅም። ሶ መጀመር የምትፈልጉትን ነገር ዛሬውኑ ጀምሩ። ፕሮካስቲኔት ማድረግ አቁሙ። ሲዩ ኔክስት ታይም። ሰብስክራይብ ማድረግ እንዳትረሱ። ይህንን ቤተሰብ መቀላቀል እንዳትረሱ። ቪዲዮን ከወደዳችሁት ላይክ። ሲዩ ኔክስት ታይም። ፒስ አውት።